ከጥቂትም ቀን በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ ሀገር ሄደ። ከዚያም እያባከነ ገንዘቡን በተነ፣ ሁሉንም ከሰረ። በኋላ በዚያች ሀገር ጽኑ ራብ ሆነ፣ እርሱም ይጨነቅ ጀመር። ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሲያሰማራ ወደ ሜዳ ሰደደው። እሪያዎቹም ከሚበሉት 10 ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡ ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼ ወደ አባቴ ቤት እሄዳለሁና አባቴ ሆይ በሰማይና በፊትህ በደልሁ፣ ወደፊትህም ልጅ ልባል አይገባኝም። ከሙያተኞች እንደ አንዱ አድርገ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትህም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡት። የሰባውን ፍሪዳ አምጥታችሁ ረዱት፣ እንብላም ደስ ይበለን። ቁጥር 29 ነው። እርሱ ግን መልሶ እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ። ከፍ ልበል እስከዚህ 28 እና 29። እርሱም ወንድም መጥቷልና በደህና ስላገኘው አባቴ የሰባውን ፍሪዳ አረደለት አለው። ተቆጣ፣ ሊገባም አልወደደም። አባቱም ወጥቶ ለመነው። እርሱ ግን መልሶ አባቱን እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝም ከቶ አልተላለፍኩም። ለእኔ ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳን አልሰጠኝም። ክብር ለኢየሱስ ይሁን። ትልቁ ጋር ያለውን ሜንታሊቲው እኔ ለአንተ የታዘዝኩልህ እንደምንድን ነው አለ? ጎናችሁ ያለውን ሰው እንደ ባሪያ በእግዚአብሔር ቤት አትመላለስ በሉት። you see the mind set ይሄ ሰው የያዘው ማይንድ ሴት በጣም ፐርፌክት ኳሊቲ ያለው ነው። በትጋት አባቱን የሚያገለግል ነው። በጣም ንጹህ ልጅ ነው። ታዛዥ ልጅ ነው። ነገር ግን እሱ ጋር ያለው ሜንታሊቲ ማይንድ ሴቱ የባሪያ ነው። እድሜን ልክ እንደ ባሪያ ነው አንተን ያገለገልኳል። እናሳ አንተ አንድ ጠቦት አላረድክልኝም እንዴ? አካፍሎታል እኮ ሰጥቶታል እኮ። ዲፍረንሱ ምንድነው? ይሄ በተሰጠው ወደ ልክ ወዳልሆነ ስፍራ ሄደ። ይሄ ግን የተሰጠውን ይዞ በአባቱ ቤት ምን አለ? ተቀመጠ። ተሰጥቶት ባሪያ ስለሆነ የማንን ፈቃድ ነው ሁሌ የሚፈልገው? የአባቱን ነው። እንዲወጣ እንዲገባ መባልን ነው የሚፈልገው። ፍሪ ዊል እንዳለው አያቅም። ጭንቅላት ውስጥ ነፃ ፈቃድ እንዳለ አያቅም። ህይወትን ኢንጆይ ማድረግን አያቅም። አንዳንድ ሰው አለ አሁንም በትዳሩ ኢንጆይ ማያረግ፣ በትምህርቱ ኢንጆይ ማያረግ፣ በአገልግሎቱ ኢንጆይ ማያረግ፣ እድሜ ልኩን እንደ ባሪያ ሚኖር። ሲታመም የጌታ ፈቃድ ነው ይላል። የ30 ዓመት ወጣት ሲቀብር የጌታ በስራው ጻድቅ ነው ይላል። ዛሬ በኢየሱስ ስም የልጅነት ሜንታሊቲ አሜን አሜን አሜን። አንድ ቀን ፋዘሬን እንዲህ አልኩት። እኔ በ6 ዓመቴ ነው እናቴ ያረፈችውና እስከ ዛሬ ፋዘር አላገባም። ጀግና አባት ነው ያለኝ። እኔ ኢየሱስ ጌታ ነው። ብዙ እህቶች ኢትዮጵያ ውስጥ ስለ ወንድ ሲወራ ጥሩ ነገር አይሰማቸውም። እንዲህ አይነትም አሉ። ተቀበይ፣ ኢየሱስ ያድናል። አሜን አሜን። እና 6 ልጅ ፋዘር ብቻውን ያሳደገው እስከ ዛሬ አላገባም የኔ አባት። እና እንዲህ አልኩት፣ እኔ ብኖር ኖሮ ያኔ ሚስት አትሞትም ነበር አልኩት። ተናደደ። አንተ በእግዚአብሔር ስራ አለኝ። አይ እግዚአብሔር አይደለም የወሰዳት አልኩት። ድግምት ነው። እና ጌታ ደግሞ የደገሙትን አሳይቶኛል ስለው አሁን ተወኝ። ለምን
ታናሽ ወንድሜ ሞቶ ከሙታን ሳስነሳው አውቃለሁ። ታላቅ ወንድሜ ፍቅረኛው አስደግማበት ከሆዱ መርዝ ሲወጣ አውቃለሁ። የዛሬ ወር አልሞላም ታላቅ እቴ ንግድ ባንክ ማናጀር ነች። 5 ቀን እንቅልፍ አልተኛችም። የሙሉ ወንጌል ኳየርና ዘማሪ 5 ቀን እንቅልፍ አልተኛችም። አላስችል ሲላት እኔ ጋር ደወለች። ለምን ነቢያቱ አይገኙም? ስልካቸው ያስከፍላል። እና ደወለች ከሌሊቱ 7 ሰዓት ላይ ውጣ አንተ አውሬ። ከሆዷ ውስጥ የሆነ ነገር ወጣ። እስከ ዛሬ ጤነኛ ነች። እየቀበርን እንቀጥል ነበር። እስካሁን ሁሉም አልቀዋል። ትልቅ ወንድም አለኝ እዚህ ሲኤምሲ ላይ በጣም ባለ ሀብት። ከሌሊቱ 9 ሰዓት ያልመጣበት ቀን ጥቂት ነው። መኪናውን እየነዳ ሰይጣን ረብሾት በሰራተኛ ኢየሱስ ጌታ ነው። እስቲ አንዴ አሜን በሉ። አሜን። እኔ ምስኪኑ ጋር ኮንዶሚኒየም የምኖረው ሰውዬ ጋር ይመጣል። ባንክ አካውንቴን አይቶ ቢሆን አይመጣም። አካውንቴ ላይ ስም ነው ያለው። ኢየሱስ ጌታ ነው። ይመጣል ግን ለምን? ሚስቴር ጉዝ ነች፣ መንፈሱ ዛተባት ይላል። ምን ታረገውን አርግ ይላል። አንተ አውሬ ውጣ። እሺ ይወጣል። አሜን በሉሲ። አሜን። ይኸውልህ የባሪያ ሜንታሊቲ ሲኖር እግዚአብሔር እያልክ ሃይማኖተኛ ትሆናለህ። አሁን ዋናውን ነገር እናገራለሁ። ዛሬ ዴሊቨር ትሆናላችሁ። ኢየሱስ ያድናል። አይምሮአችሁ ነፃ ይወጣል።